ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ይዘን እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። ቃላቶችን እንዴት እንመሰርታለን፣ እንዴት እንጽፋቸዋለን፣ እንዴት እናነባቸዋለን የሚሉትን አንድ ባንድ ጽፌ ይዤላችሁ አማጥቻለሁ ማለት ነው። በደንብ አድርጋችሁ እናንተ ፊደላቶችን ከህት ወደ ህት እንደጻፍናቸውና ከማን አገጣጥመን እንደጻፍናቸው አንድ ባንድ አነብላችኋለሁ። የቻላችሁ ደብተር እስክሪብቶ ይዛችሁ አብራችሁ ከኔ ጋር እያነበባችሁና እየጻፋችሁ ቪዲዮን እስከ መጨረሻው ትኩረት ወስዳችሁ ተከታተሉ። ኦኬ፣ እዚህ ጋር እንደማሳያችሁ እንግዲህ ምን ይላል ማለት ነው። ባለ አራትም ባለ አምስትም ባለ ሶስትም ያሉ ፊደላቶችን ነው አጣምሬ የጻፏቸው። አጣምሬ የጻፏቸውም ደግሞ ትርጉም የሚሰጡ ፊደላት ናቸው ማለት ነው። ቅ ር ን ጫ ፍ ቅርንጫፍ ይላል። እዚህ ጋር እንደምናየው ቅርንጫፍ። ቅ ማለት የቀ ቤተሰብ ስድስተኛ፣ ር የረ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ፣ ጫ የጨ ቤተሰብ አራተኛ፣ ፍ የፈ ቤተሰብ ስድስተኛ። በአንድ ላይ ምን ይላል ማለት ነው? ቅርንጫፍ። ቅርንጫፍ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ተመገበች፣ ተመገበች ይላል። ተ የመጀመሪያ፣ መ የመጀመሪያ፣ ገ የመጀመሪያ፣ በ የመጀመሪያ፣ ች የቸ ቤተሰብ ስድስተኛ። በአንድ ላይ ምን አይነት ትርጉም ሰጠን ማለት ነው? ተመገበች። ተመገበች የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ዋስትና፣ ዋስትና ይላል። ዋ ማለት የወ ቤተሰብ አራተኛ፣ ስ የሰ ቤተሰብ ስድስተኛ፣ ት የተ ቤተሰብ ስድስተኛ፣ ና የነ ቤተሰብ አራተኛ። በአንድ ላይ ዋስትና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር አፈጻጽም፣ አፈጻጽም ይላል። አ የመጀመሪያ ፊደል፣ ፈ የመጀመሪያ፣ ጽ የጸ ቤተሰብ ስድስተኛ፣ ጸ የመጀመሪያ፣ ም የመቤተሰብ ስድስተኛ። በአንድ ላይ ምን ይላል? አፈጻጽም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አክራሪ፣ አክራሪ ይላል። አክራሪ። አ የመጀመሪያ፣ ክ የከ ቤተሰብ ስድስተኛ፣ ር የረ ቤተሰብ አራተኛ፣ ሬ ደግሞ የረ ቤተሰብ ሶስተኛ። በአንድ ላይ ምን አይነት ትርጉም ሰጠን ማለት ነው? አክራሪ የሚል ትርጉም ያለው ቃል መሰረት ነው ማለት ነው። ኦኬ፣ ወደ ቀጣይ ስንመጣ እንደገና እዚህ ጋር ግብርና፣ ግብርና። ግ የገ ቤተሰብ ስድስተኛ፣ ብ የበ ቤተሰብ ስድስተኛ፣ ና የነ ቤተሰብ አራት፣ ር የረ ቤተሰብ ስድስተኛ፣ ና የነ ቤተሰብ አራተኛ። በአንድ ላይ ግብርና፣ ግብርና የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ጠረጴዛ፣ ጠረጴዛ ይላል። ጠ የመጀመሪያ፣ ረ የመጀመሪያ፣ ጠ የቤተሰብ ደግሞ አምስተኛ፣ እዛ ደግሞ የዘብሰብ አራተኛ። በአንድ ላይ ምን አይነት ትርጉም ሰጠን ማለት ነው? ጠረጴዛ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ እንደገና አድማስ፣ አድማስ ይላል። አ የመጀመሪያ፣ ድ የደ ቤተሰብ ስድስተኛ፣ ማ የመቤተሰብ አራተኛ፣ ስ የሰ ቤተሰብ ስድስተኛ። በአንድ ላይ አድማስ፣ አድማስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር ብልሃት፣ ብልሃት ይላል። ብ የበቤተሰብ ስድስተኛ፣ ል የለቤተሰብ ስድስተኛ፣ ሀ የሀ ቤተሰብ አራተኛ፣ ት የተ ቤተሰብ ስድስተኛ። ብልሃት፣ ብልሃት የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ማንጎ፣ ማንጎ። ማ የመቤተሰብ አራተኛ፣ ጎ የገ ቤተሰብ ሰባተኛ። በአንድ ላይ ማንጎ፣ ማንጎ ይላል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ እንደገና እዚህ ጋር መስኮት፣ መስኮት ይላል። መ የመጀመሪያ፣ ስ የሰ ቤተሰብ ስድስተኛ፣ ኮ የከ ቤተሰብ ሰባተኛ፣ ት የተ ቤተሰብ ስድስተኛ። በአንድ ላይ መስኮት፣ መስኮት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ባልንጀራ፣
ባለንጀራ ይላል። ባ የበቤተሰብ አራተኛ፣ ለየመጀመሪያ፣ የነቤተሰብ ስድስተኛ፣ ጂ የቤተሰብ የመጀመሪያ፣ ር የቤተሰብ አራተኛ። ባለንጀራ ባለንጀራ የሚል ቃል ይመሰርትልናል ማለት ነው። ኦኬ በጣም አሪፍ። ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? ሰላጣ ሰላጣ። ሰ የመጀመሪያ፣ ላ የለቤተሰብ አራተኛ፣ ጣ የጠቤተሰብ አራተኛ በአንድ ላይ ሰላጣ ሰላጣ ይላል ማለት ነው። ወደ ቀጣይ ስንሄድ ባናና ባናና። ባ የበቤተሰብ አራተኛ፣ ና ስንል ደግሞ የነቤተሰብ ዳብል እንጽፋቸዋለን ማለት ነው። አራተኛ የነቤተሰብ ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ካሮት ካ የከቤተሰብ አራተኛ፣ ሮ የቤተሰብ ሰባተኛ፣ ት የቤተሰብ ስድስተኛ በአንድ ላይ ካሮት ይላል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር ቃሪያ ቃ የቤተሰብ አራተኛ፣ ሪያ የቤተሰብ አምስተኛ፣ ያ የቤተሰብ ስንተኛ ማለት ነው? አራተኛ ቃሪያ ይላል ማለት ነው። ቃሪያ ይላል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚያ ብርቱካን ብ ማለት የቤተሰብ ስድስተኛ፣ ር የቤተሰብ ስድስተኛ፣ ቱ የተቤተሰብ ሁለተኛ፣ ካ የከቤተሰብ አራተኛ፣ ን የነቤተሰብ ስድስተኛ በአንድ ላይ ብርቱካን ይላል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር ሙዝ ማለት የቤተሰብ ሁለተኛ፣ ዝ የቤተሰብ ስድስተኛ በአንድ ላይ ሙዝ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ግጥም ግ የቤተሰብ ስድስተኛ፣ ጥ የቤተሰብ ስድስተኛ፣ ም የቤተሰብ ስድስተኛ በአንድ ላይ ግጥም ይላል ማለት ነው። ወደ ቀጣይ ስንሄድ ድራማ ድ ማለት የቤተሰብ ስድስተኛ፣ ራ የቤተሰብ አራተኛ፣ ማ የቤተሰብ አራተኛ በአንድ ላይ ድራማ ይላል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ዘማሪ ዘ የመጀመሪያ፣ ማ የቤተሰብ አራተኛ፣ ሬ የቤተሰብ ሶስተኛ በአንድ ላይ ምን ይላል ማለት ነው? ዘማሪ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ እንደምታዩት ለዛሬ ይዤላችሁ የመጣው የአማርኛ ፊደላቶችን ቃላቶችን እንዴት መሰረት ናቸው ወይስ እንዴት አነበብናቸው የሚሉትን ትርጉም ያለው ቃላት ጽፌ ነበር ይዤላችሁ የመጣው ማለት ነው። ለዛሬ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ቪዲዮ ደስተኛ ካደረጋችሁ ላይክ እና ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።